ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አላችሁ ወይ? ሰላም ናችሁ? እንደምናችሁ? ደህና ናችሁ? ተስቃለሽ ያለፈለ ደህና ናችሁ ወይ? እንደምናችሁ? እናልቅስ ወይስ እንሳቅ? የትኛውን ነው የምናደርግ? ና ይሄ ደግሞ ይወድቃል እንዴ ደግሞ ዝም በይ አንቺ ምን አገባሽ? ብራችሁ እስኪ እንደኔ ከሰራችሁ ብራችሁ በአረብ ሀገር ተቀምጣችሁ ብራ 2500 ብር 2500 ብር ነይ ወደቀ ይዛችሁ ሰደኝ ለተመለሽናል ከስረን ብሬ እውነት አንድ ሁለት ይቆጠር ብራችን እውነት ከስሮብና ዶክተር አብይ አህመድ ብራችን ይመልስብን ስንት 5000 ብር ታይ ስነ ስርዓት ይቆጠር እውነት ይቆጠርልን ብር ፍቴ ለዚህ ብር ፍቴ ዝም በይ አንቺ እኔን ማወራ ምን ታርግ የምታወራ እንጂ እንደ አንቺ ምን ልታርግ የምታወራ እኔ ብሬ እንዲመለስልኝ ፈልጋለሁ እኔ ብሬ እንዲመለስልኝ ፈልጋለሁ ዝም በል እሷ ማውራት የለባትም አሁን እኔ ሁላችሁም ተከታታዮቼ ልታዳምጡኝ ይገባል እኔ አንቺ መስራት ይኖርሽ ራፍ ተቀመጭ ብር ነው ያስኩተኝ ብዙ ብር ነው ያስኩተኝ ብሬ ይመለስልኝ ይቆጠርልኝ ይቆጠር እስኪ እንደኔ ብሬ ከሰረባችሁና የተናደዳችሁ ካላችሁ ሁለት በጣም ብዙ ብር ነው ተመልከቱ ብሬ የልጅ ከተወለድኩ ጀምሬ እኔ በዚህ ነው ያደኩ ይገርማችኋልና ብሬ ይቆጠር እስኪ ብሬ ናት ወይ ደግሞ ብሬ ያንቺ የኢትዮጵያ ብር ነው ይሄ የኢትዮጵያ ብር ቢያንስ እውነት የልጅነት ብሬ ወይኔ ሳላስቀይመው ሊሄድብኝ ነው ደግሞ እና ለሽልማት ራሱ ተቀመጥልኝ ብሎ አልቀመጥም ብሎ አለኝ እስኪ ዘመዶቻችን እንግዲህ ዘና እያላችሁ እስኪ ብር እናስቋጥራችሁ እንግዲህ ምን ተስፋ ለምን እናደርጋለን እኔ እንደምነግራችሁ ተዛሬ ጀምሬ ለእናንተ ላስረዳችሁ ነው የመጣሁት ያው ምን አማራጭ አለኝ እንግዲህ ከኢትዮጵያ ስመጣኔማ ያው እንግዲህ ምን አልኩኝ ብር ልጅ አብይ አህመድ ስራ ውስጥ ዝም በይ አንቺ ምን አገባሽ አሁን ላውራበት አንቺ ምን አገባሽ እንዴ አንቺ ዝም በይ አሁን ይኸውላችሁ ከኢትዮጵያ ስመጣ እንደምነግራችሁ ያው የምታዳምጡኝና እርግጠኛ ለማዳመጥ ፈቃደኛ ተሆናችሁ ይሄ ያስኩት ብር እንደምታዩታይ በጣም ብዙ ብር ነው እና ይቆጠር ስንት ብር እንደሆነ ይቆጠርና ካሳ ይከፈለኝ እኔ ሌላ ምንም ምለው ነገር የለኝም ኦ ማይ ጋድ ካሳ ይከፈለኝ እንዲው ያገር ያለ እኔ 50 ብር ነው እዩ ምን ብሩ ጠፍቷቸው መሰለሽ እንዴ ያቃሉ የኢትዮጵያ ብር አዲሱ የመጣ ብር አዲስ ብር መጣ ተብሎ ብር ተቀየረ በጣም ነው ያዝነናል እውነት አዝነሻ በጣም እስኪ አልቀሽ ያለቀሰችብን ነው መላበሉን እንግዲህ አልቀሳለኝ ምሻል በቃ እኔ ምልሽ ለምን አንድ ሐሳባለኝ እኮ ለምን እንትን አታረጊም ምን ላይ ያው ብሬ ፈልጋሉ በላትሽ ተው እና እስኪ በቃ ቀልዱን ተው ነው ወደ ቁም ነገር እንግባ እንዴ የኢትዮጵያ ብር በያላችሁበት ሆናችሁ እንግዲህ ብዙ ብር ያዛችሁ መቼም ልትከስሩ ነው አበሶም ቶሎ የምትሄዱ ችግር የለውም እንግዲህ ይመስለኛል ያው ገደብ አለው ብሩ የሚሰራበት ቀንና ገደብ አለው ማለት ነው እና 10 ብርን እና 5 ብርን እና 50 ብርን እና የታለች እስኪ 100 ብር አበድሪኝ እና 100 ብር ነገሩ ለምጨነቀኝ ብዬ ነው የምበደረው ከፈለግሽ ጣይው እኔ ምን አገባኝ እንዴው ስለምን እቀበላለሁ አረ ቀደለችው ብር አምጪው ከፈለግሽ መቼም አይሰራም ከዚህ በኋላ እንግዲህ ከኢትዮጵያ የመጣው አሁን ነው ተመልሼ ኢትዮጵያ አልሄድም በባንክ እንዳይልከው በባንክ አይላክም ተብያለሁ 3000 ብር ያው 2500 ብር እስከ ስንት ወር ይቆያል እስቲ ኮሜንት ስር ጻፉልን እና ምን ያደርግልሻል ዙሮ እስከ ስንት የምታውቁ ሰዎች ማለት ነው አዎ እና ኤኒዌይስ አሁን የመጣና ማለት ነው ሄድ የሷን ብር ይዤ ሄዳለሁ አሁን ያው ማማ እኔ ይሄን ለማሄድ ስለሆነ እስከ ስንት ቀን ይቆያል ወይም ደግሞ እስከ ስንት ወር ይቆያል እና ኮሜንት ስር አሁን ይኸውላችሁ እንግዲህ እዚህ በኋላ አያስፈልግም ብር ምናምን የኢትዮጵያ ብር እኮ ነው የኢትዮጵያ ብር እዚህ በኋላ የልጅነት ብራችን ያ አርሶ አያስፈልግም ልቃው የሚፈልግ ካለ መውሰድ የሚችል አልፈልግም የምትልባት ወድም የለኝም ቆይ ደግሞ እየቆጠርኩ ነው የምጥለው ስንት ብር እንደጣልኩ ራሱ ቪዲዮ ሰራለሁ ተመልካቾች እንድትከታተሉኝ ይፈልጋለሁ እቆጠርልኝ 1 2 ማለት 50 እና 100 ነው እንዴ ለምን አካሄድ 50 100 150 200 250 300 350 400 450 500 600 650 700 750 800 850 900 950 1000 1050 100 ብር 200 ብር
300 ብር 400 ብር ይው ሁለት የኢትዮጵያ ብር 50 ብር የኢትዮጵያ 50 ብር እስኪ የናፈቃችሁ ኧረ የሚዳርታለ የለም ሁለት ጸሎት ማድረግ ነው ጸሎት ይሄ ብር እንዳይጠፋ እውነት ለዚህ ብር እውነት ብር እንዳይከስር ገደቡ ይርዘምልን ለአንድ አመት ይሁንልን የኢትዮጵያ ብር የሚሰራበት ለአንድ አመት ገደቡ ይሁንልን እባካችሁ ሼር አድርጉ ይሄ ሁሉ ብር 2000 ምናምን ብር ነው አሁን ይቆጠራል ሼር አድርጉ እባካችሁ ሼር አድርጉ ለአብይ አህመድ እንዲደርስለት ለአብይ አህመድ ይድረስ ጭራሽ ብሩ ለአብይ አህመድ ይድረስ እያለ ነው ትንሽ ቆይልን እባካችሁ ቆይልን ትንሽ ብሬ እውነት የኛ እኮ ለታክሲ ይሆናል ብለን ምናምን እኮ ነው እኔ ስመጣ ይዤው የመጣሁበት ምክንያት እንዲያው ስመለስ እንዲያው ምናልባት እንዲያው መቼም አይታወቅም እና ለዛ ብዬ ነው አንቺ ስነ ስርዓት እንጂ እኔን ጨምረሽው ዘመን አልጨምርም እንዴ ነገሩ ብትወስደው ምን ያደርግልኛል ይቆጠርልኝ ይቆጠር ማለት እኮ ነው ይቆጠር የእውነት ሼር አድርጉ ፊቴ ለዚህ ብር እንዴ ይመለስልኝ እስኪ ወደ ኢትዮጵያ የምትሄዱ በአላይን በቅርብ ያላችሁ ይሄን ብር ይዛችሁልኝ የምትሄዱ Ijoollee Oromoo sheerii naaf godha birriin kun akkana jalaan banni. Jabiriin na rabbora gara qara bareechara. Ijoollee Oromoo sheerii naaf godha. Kunoo birrii kana qabadhee dhufee Abiyyi biraan naaf ga'a akka birriin kun na jalaan banne yookiin immoo gizee akka naaf dheeressuuf sheerii naaf godha. sheerii naaf godha. Amma baay'eetu laala birri laala. እውነት በጣም ብዙ ብር እኮ ነው። ቆይ ማላሳያችሁ የቁም ነገር ብር Ijoollee Oromoo አትበይኝ እፈራለሁ ባይ ባይ አትበይኝ እፈራለሁ ባይ 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 5 ብር ያው 5 ብርም ተቀይራለች እኮ መስል ነው አልተቀየረ ይመስል 5 ብር ነው ብሪቱ ሙላው ነው ተቀየረ ስንት ነው የተቀየረ የእውነት 5 ብር እኮ አላየው እኔም ራሱ 5 ብር አላየው 10 ብር ነው የተቀየረ ያየው ነው 5 ብር ካልተቀየረ 5 ብር ካለ ቢያንስ 5 ብር ተርፈለ እኔ ቆንጆ 5 እውነት አምጭብር አራዚ ውስጥ ውላለ አንቺ ብዙ ብር ነው ይሄ ነገር ነው እናት ኦ ማይ ጋድ ሬሬሬ ቆጠር ብራችን ዓለም ዛሬ ዓለምሽ ያው የብሩ ዓለም ነው ዛሬ ምን ዋጋ አለው ምን ያረጋል አምጭጣዩ ዝም ብለሽ ምን ያረጋል እኛ ቤት ዛሬ ዝም ብለን ሰርግ ነው የምላችሁ እንደምነግራችሁ የብር ሰርግ ነው ብር ከብር ጋር እዚህ ብትኖሩማ ሽልማት ሽልማት እስኪ መሸለም የሚፈልግ እንደውም አንዳሳመጣ አወጣሽ ደግሞ ኮመንት ቀድሞ የጻፈ የብር ይወስዳልኝ ይሄ ብር ቀድሞ ላይክ ኮመንት እና ሼር ያደረገ ከዛም በኋላ ብር ይወስዳል 1000 ብር ላንስ 1000 ብር ላንስ ይሄን ብር ማለት ነው ይሄን ብር አይደለም የኢትዮጵያ ብር አዲሱን ብር ማን ባገኝ ራሱ ፈልጋለሁ ገና አላወኩም እንጂ አላወኩም ፈልጋለሁ ኦ ማይ ጋድ አረ እዩ ጉድ ብር አስክሮኛል እውነት አስክሮኛል ይሄ ሁሉ ብር ተደብቆ ያለ አረ እውነት ይሄ ትንሽ ብር እንዳይመስላችሁ በጣም ብዙ ነው ኢጆሌ ኦሮሞ ላላ ብሪና መባየት ነው ብራ ሼሪኑ 100 ብር ነው ያት ለመጨረሻ ሼሪኑ ጎዳ አብያ ከሰ 100 ብር ለመጨረሻ ጊዜ ተሰናበቷትኛ ያት 100 ብር የናፈቃችሁ እንግዲህ እስኪ ያላያችኋት አብሶ ብዙ ጊዜያችሁ ያላያችኋት ደግሞ ምስኪኖች እና 50 ብር እና 5 ብርን 10 ብር የተለች ምስኪና የታለች ሀቢብቲ ምስኪን እና 10 ብር ይታያችኋል ወይ ብር እና ምን ይሻላል ለምትሉ አሁን ስለዚህ ምን ትሉና ያላችሁ ሁላችሁን የእቺንን ለመስራት ነበረ ስደት የመጣው አሁን ግን ስደት እንኳን ልሰራ ታሳችሁ የምታውቁ ነገር ካለ ኮሜንት ስር ጻፉልን ምን እስከ ስንት ወር እንደሚቆይ ቢያንስ እስከ 3 ወር 4 ወር አንቺ ይሄ ችግር የለውም እኔ እንደምነግራችሁ ቆየ ንገሩን እባካችሁ ቤተሰብ እንዲያው ለምንም ነገር ያስፈልገኛል ብዬ ቆፍሬ ታቤታችን ታልጋው ስልክ ነገርኳቸውማ ደግሞ አሁን ያውጡት እንዳታዳምጡ ችግር የለውም ብቻ ግን ያው ቆፍሬ የደበቅኩት 10000 ብር አለኝ ያን ደግሞ ምን ይሻለኛል ይሄስ እንዴ 10000 ብር አለኝ ቆፍሬ ደብቄያለሁ መሬት ላይ ያው አያቴ እየደበቀች ታኖር አይቼን ደግሞ እንደ ድሮ ብዬ ደብቄሽ ነው የመጣሽው ማለት ደብቄ ነው የመጣው ባንክ ራሱ አላኖርም እንዴ በጭራሽ ብዬ ሁላችሁ ባንክ ቤት ደብቄ ምን ይሻለኛል አሁን አውጣጣ ይፈሉኝ 2000 አረ ሼር አድርጉ ለአብይ አህመድ ሼር አድርጉ ይሄ ኃጢአት አይሆንም አብይ አህመድ ቪዲዮ ይፈስራል እባካችሁ ሼር አድርጉ ይደርስላ አብይ አህመድ ብራኑ ጋር
ብራኑ ጋር አብይ አህመድ አብይ አህመድ ብራኑ ጋር እጆሌ ኦሮሞ ሼሪ ነው ጎዳ ብሬን ኩኒን ካሰራ ከነ በርባቸ ዱብነ ሚቲ ብየነማ ከኖ ኑጀላ ከሰረ ጅራ ኑጀላ ዜሮ ተይጅራ ማችን ኦሮሞ ሼሪ ጎዳ አብይ ብራና ጋር መሳሪያ ጀመርች እንዴት ነው ምን ይያለ ነው ገባል መሰል ማን ነው ፖለቲካ ውስጥ እንኳን አልገባ ማለት ታሱ ጋር እንዳታነካኪኝ ይኸው ብራችን እንዳታነካኪኝ አሳድብም ግን እባክህ እኔ ይበቃል ምን ያረጋል ጣይም ቆሻሻ አሁን ፌስታል አንጭልኝ እንደው መገለጋ እንዳትይኝ ወግጅ ፌስታል አንጭልኝ በዚህ ታርጊ እጠለዋለሁ ችግር የለም በጭራሽ አልሰማሽም አላዳምጥሽም በጭራሽ አላዳምጥም ይቀደዋሉ